የኔ ኔትወርክ ነው። እሷ ነው ቤት ያጸዳል፣ ምግብ ይሰራል። በጣም ጽዱ ነው። ሲለብስ ጽዱ ነው። ያለችው ነገር ጽድት አድርጎ ነው። ተመላላሽ ነው እኔ ጋር የሚገባው። የአጠቃላይ ጠቅላይ እኮ አይደለም የፈለግኩት እኔ የሚሰራው። እሺ የሚንቀሳቀስበት የራሱ መኪና አለችው ማለት ትምህርት እንደ ማንኛውም ኢትዮጵያ እስከ 12 ተምሯል ብቻ 12 ድሮ 12 እኮ ትልቅ አቺቭመንት ነው። የድሮ 12 ነው የአሁን አይደለም። 97 ላይ ነው የጨረሰው 12። እሺ ሃይማኖቱስ? ኦርቶዶክስ። እሺ ደረቱ ጋር እንዴት ነው? እኔ እዚህ ጋር ነው በቃ ቀልቤን የሚይዘው። ሰፋ ያለ ነገር ነው በቃ። ይሄ ማንኛውም ጃምቦ ቤት ምናምን ቁጭ ብሎ የሚጠጡ አሉ አይደል? እንደዛ ቦርጭም ካለ ችግር የለም። የኔ ካሮ ጁስ አጠጣዋለሁ። ቦርጭ አለው ትንሽ ነው። ኪሎ ስንት መሰለሽ? 88 ነው። እንደዛ ይሁን ችግር የለም። ዋናው ባህሪው ነው። አይ ባህሪው በጣም ጥሩ ነው። ባህሪው በጣም ጥሩ ልጅ ነው። እንደነገርኩሽ ራይድ የሚሰራበትን ታይም ወይ ይቀንሳል። ከአሁናችን እንትን ካለሽ ልጁ በጣም ቆንጆ ልጅ አለው። ወንድ ልጅ ነው ያለው። ወንድ ልጅ ነው። እሰይ ከልጅ ጋር ይጫወታላ። ወንድ ልጅ ነው። ተለቅ ያለ ልጅ ነው። ትልቅ ነው እንዴ? በጣም ስንት አመቱ ነው ልጁ? 5 6 እንደዛ 6። አይ ደግሞ ልጄን እንዳይመታብኝ። አረ የለም እንደዚህ። አባትየውም ጨዋ ልጅየውም ጨዋ፣ ሁለቱም ጨዋ ናቸው። ህፃናት ይጣላሉ። ልጄን እንዳይመታብኝ እሱ ልጅ። አረ የለም እንደዚህ አይነት ነገር የለም። ነገርኩሽ። የቱ ልጅ? ኮፊ እንጠጣለን። አገናኘኝና ከሱ ጋር ቬሪ ኤክሳይትድ። የምሬን እኮ ነው ናቲ፣ በእውነት እሺ ሀይሚ፣ እሺ አገናኝሻለሁ። የምር እሺ። ቲክቶክ ምናምን አይሰራማ? ኧረ አይመቸውም። ለማየት ራሱ መጡ የተቆራረጡ ነገሮች ነው እንጂ ቲክቶክ ራሱ አፕ ያለው አይመስለኝም። ፐርፌክት። የፌስቡክ ሰው ነው። ይሁን ደስ ብላችኋል። እኔ ጋር ያሉት ሰዎች ይሄን ጠይቂ እያሉ ነው። ጓዴ የምር ተወጂዋለሽ ብዬ ተስፋ አደርጋለሁ። እሺ አይ እስኪ ውል ጎ አውት ሆነ ዴት እና አሁን ዝም ብለን እስኪ እናወራለን ከተግባባን ምናምን። አይቼ አንቺ አሁን ፈርስት ዴትሽ ግን የት ሊሆን ነው የሚችለው? አሁን እሱ ፕሮባብሊ ሊወስድሽ የሚችላቸውን ቦታዎች እነግርሻለሁ። አንቺ አሁን ፈርስት ዴትሽ የት ቢሆን ነው ደስ የሚል? አይ ዶንት ማይንድ ኑ ቡና ጠጡም ሊሆን ይችላል። አይ ዶንት ማይንድ አዝ ሎንግ አዝ አይ ሃቭ ጉድ ኮንቨርሴሽን ከሰውየው ጋር የምናወራ ምናምን ኢንተረስቲንግ የሆነ ታይም እስካሳለፍኩ ድረስ አይ ዶንት ማይንድ። ግን ፕሮባብሊ የሚሆነው እኔን አሁን ብዙ ጊዜ የሚጋብዘኝ ሂዝ ፌቨራይት ፕሌስ የት እንደሆነ ታውቂያለሽ? መገናኛ ያለው ማማስ ኪችን ታውቂያለሽ? ምን ይጠጣል እንዴ? ጃምቦ ምናምን ያው ጭንቀት ለመርሳት የተወሰነ ትንሽ ልቀን ኦኬዥናል ነው የሚጠጣው። ራይድ ይሰራል። ሙሉ ቀን ከጠጣ ራይድ በምንድን ነው የሚሰራው? በምን ሊኖር ነው? ልጁን በምን ሊያኖር ነው? እሺ ችግር የለም። የትም ቦታ ይጥራኝ ወይም ኦፈር አደርጋለሁ ሌላ ቦታ ምሳሚያው ሰዓቱን አይተና እንገናኝ። እኔ ለምን እናንተ አሁን ተነጋገሩ። ልክ ጾም ሲፈታ የሆነ አስጨርጭር እኔ ሁለታችሁን እንጋብዛችኋለሁ። ግን እናንተ አሁን ማውራት ጀምሩ። አሁን እኮ ዋና የፈለግኩት በስልክ ማውራቱን ነው የፈለግኩት። እንዲህ ስልክ ላይ ጎበዝ ነው። ስልክ ላይ ከፈለግሽ በአማርኛም በኦሮምኛም ያወራሻል። ግን እኔ ሴፍ ነው ወይ ልጁ ሴፍ ነው ወይ? እኔ ፕራይቬሲን እንዳያሰጡብኝ እኮ ነው። አንቺ ስሚኝ፣ ኦልድ በቃ ኦልድ ፋሽን የሚከተል ሰው የለም። እንደዛ ነው። 98 ላይ ነው የጨረሰው አልኩሽ እኮ 12 እኮ እድሜ ትለያያላችሁ። አሁን 39 40 ቢሆን ነው እሱ። አሪፍ ነው መሆኑ እና የአሁኑ ይሄ ድራማ ነገር እኮ የለበትም። እንደዚህ ድራማ ነገር ላይፉ ላይ የለም። ድራማ የለም። እሺ በቃ አሁን ስልኬን ስጠውና እናውራ።
ፕራይቬሲውን እሱ እንዳይደብረው አይደብረው። እና የአርሴናል ደጋፊ ነው። የአርሴናል ማሊያ ያዘወትራል ብዙ ጊዜ። እሺ ይሄ ተጫዋች አይደለ እንደ እግር ኳስ አረናት ደግሞ ይሰፍ ማለት ይሄ ኢምሬትስ የሚል ያደረገ አርሴናል ተጫዋች ነው የሚሆነው። ይሄ አይ መስሎሽ ነው ይመሳሰላሉ። አሁን መጥቆሩን አይተሽ ነው አልፈልግም ያልሽው? ኧረ እኔ በጣም ነው የምወደው ጥቁር ሰው። አፍንጫው መስፋት ቡሽን መስሎሽ ነው? ኧረ በፍጹም በፍጹም። አይዞሽ ልጁ ቆንጅዬ ባለሻ የሚያሳየኝን ፎቶ እያየች ናቲ በእናትህ አሳየኝ እሱን ፎቶ የልጁን። አይ እዚህ ጋር ማን የሚባል ተጫዋች ፕራይቬሲውን ለመጠበቅ ያክል አላሳይሽም፣ ግን የምርጭ ያለሽ ብዬ ተስፋ አደርጋለሁ። ስልኬን ዛሬ ስጠው ንገረው እና የሆነች ልጅ አለች ጥሩ ሴት ናት፣ እስኪ ዝም ብላችሁ አውሩ ምናምን በለው እና ግን አሁን እኔ አዋራሻለሁ ካልኩሽ ነገር ጋር አብሮ ይሄዳል። እኔ ማዋራሽ ነገር አለ። እሺ። እና እዛ ነገር ላይ እዛ ፕሮጀክት ላይ መገናኘታቸው አይቀርም። ታዲያ አሁን አትስጧ፣ ዝም ብዬ በሙሉ በዛ ልግባ። በአካል የምንገናኝ ከሆነ የሆነ እንዲህ እንትን ክንችር ያለ ሰው ነው ነገሬው፣ እንደዚህ ያውቆበት ምናምን ካልሆነ አይገባም። ምንድን ነው የተቀባሽው? አቮካዶ፣ ሙዝ፣ የሮዝመሪ ቅቤ መስሎን አይደለም። ጾም ነው እኮ ቅቤ አይቀባም በጾም። እኔ የምልሽ ሌላ ደግሞ ትንሽ ሽበት አለበት። አይ ኢተንስ ሚ ኦፍ ሽበት ባይ ዘ ዌይ። እና ግን 41 ዓመት ሆኖ ሽበት ላይኖርበት ነው እንዴ? ምን ጠብቀሽ ነው? አለሚቀባ እኔ ራሱ 29 ዓመቴ ነው፣ ግን እዚህ ጋር አንዳንዴ ሽበት አለብኝ። እንደዚህማ ችግር የለውም። ይሄ ሽብት ያለ ሰውዬ ነው እንዴ? አንዳንድ ጋይማ አሁን ፂሜ ላይ ራሱ ሽበት ላወጣ ነው። ፂሜ ደግሞ ወደ አይን እየገባ ነው። ልሞት ነው እንዴ? ኧረ በስመ አብ ወልድ በል እኮ አንዳንድ ያለብህ እኔ ጋር አይታይሽም እንዴ? ከስንት አንድ አለ እኮ አይታይም። እዚህ ጋር ፂሜ ጋር ራሱ አይታይሽም? አይታይም፣ በእውነት አይታይም። ናት እሺ፣ ሪንግ ላይት አብርቻ ሳይሻለሁ በኋላ ትንሽ እያለበት። አንቺ ደግሞ ፍላጎትሽ ቅጣጣ ይሄን ሁላ ነገር እሺ ብዬ አሁን አንድ ነገር እሺ አይደለም ያልሽው። ከአንቺ ጋር ፐርፌክት ስዊት የሚያደርግ ሰውዬ ስለሆንሽ ነው እንጂ አሁን በጣም ሰካራም ቢሆን አትፈልጊም ነበር። ቢጠጣ አጭር ቢሆን አትፈልጊም ነበር። እድሜ ቢያንስሽ ኖሮ አትፈልጊም ነበረ። ልጅ ባይኖረው ኖሮ አትፈልጊም ነበረ። ትንሽ አሁን ትንሽ ቅር ያለሽ ሽበት መኖሩና የቀበሌ ቤት መኖሩ ነው። እኔ ቀበሌ ቤቱን አላልኩም። አታያይዘኝ እመቤቴን። አንተን ቀበሌ ቤት ይኑር ነው ለት ያልሽ። ቀበሌ ቤት ይኑር፣ ችግር የለም። ቀበሌ ቤት ይኑር። ካለመኖር ይሻላል እኮ ቤት ካለመኖር ይሻላል ቀበሌ ቤት። እንዲህ ምርጥ ነገር የቀበሌ ቤት እኮ መኖር እኮ እድለኝነት እኮ ነው። እግዚአብሔርን አይገኝም እኮ ታውቃለህ። አንቺ እድለኛ የሚያደርግሽ ከእሱ ጋር መሆንሽ ማለት ነው። የሶስቱ ብሔር ቋንቋዎችን ይችላል ኢትዮጵያ ውስጥ እንትን ምንድን ነው ኬዎስ የሚያስነሱ ሶስቱ ብሔሮች አይደሉ? የሶስቱን ብሔሮች ቋንቋ ይችላል። አቀላል ቱር ምናምን ይሰራ ነበረ። ቱር አይሰራም፣ ግን ላይፍ ብዙ አስተምረዋለች። ኦኬ። ኦሮምኛ፣ አማርኛ፣ ትግረኛ አቀላጥፎ ይናገራል። ይመስቢ ብሪሊየንት ማለት ነው። ብዙ ቋንቋ የሚያወራ ከሆነ ጎበዝ ስትሪት ስማርት ልበልሽ። ለእንደዚህ አይነት ነገር አክቲቭ ነው። ብሪሊየንት ይሄ ኤዱኬሽናል ወይ ብሪሊየንት አይደለም፣ ግን ቋንቋ ምናምን አዳዲስ ነገር ለመያዝ ግን ነው ጎበዝ ነው። ዳትስ ጉድ። እና መጀመሪያ ዝም ብሎ ይሄ ማምሸት ምናምን እናምሽ ምናምን የለማ ደግሞ ዘባርጊ ምናምን ዝም ብሎ ሻይ መጠጣት ነው። የእኔ እናት ልጁን ብቻውን እኮ ነው የሚያሳድገው። አሀ ለካስ ልጁ አለ። I can't wait to meet him and his son. እንዲህ እንግሊዘኛ ብዙ እንዳታበሽበት። እንግሊዘኛ ላይ ብዙ ማለት ትግረኛና ኦሮምኛ ስሜታዊ ስትሆኝ በዛ ውር ወይ ሌላ ቋንቋ። እንግሊዘኛ ላይ ብዙም አይደለም። እንግሊዘኛ ብዙ አይደለም። ችግር የለም፣ በአማርኛ አወራዋለሁ። የሰውየውን ስም ድንገርሽ። ማነው ስሙ? አውቀህ ነው አንተ ናት።
የምር እኮ አልኩሽ እኮ። እሺ ማን ነው? እኔ አሁን ከጠራው በእኔ ዙሪያ ያሉ ሰዎች ስለ አይ ይቅር አይ በሚስጥርና በዲ የሚጀምር ስም ዳግም በዲ የሚጀምር ስም ማን ነው? ዳግም አለ፣ ዳንኤል አለ፣ ዳኝ አለ፣ ድልነሳው አለ፣ ድንቂቱ አለ፣ ድንቄ አለ፣ ድንቁ አለ፣ ደሲሳ አለ፣ ድንበሩ አለ፣ ዳዊት አለ፣ ችግር የለም። ዳዳ አለ፣ ደበላ አለ፣ ደምለው አለ፣ ዳኜ፣ ድማሙ በጣም ብዙ ናለው። ዳምጡ፣ ዳመጠው፣ ደረጀ። አሁን ከጠራችሁ ውስጥ ነው አንዱ ስሙ። አሁን ከጠራችሁ ውስጥ ነው ደምሳሽ፣ ደምስሳቸው፣ ደንባዣው። ደግነት ስም አለ እንዴ? በድሉ ዞሮባቸዋል እንዴ? በድሉ እኮ በቢ ነው የሚጀምረው እኮ። ትንታጉ በቲ እኮ ነው የሚጀምረው። ዝም ብለህ ስንጠየሳ እና ምን ልልሽ ነው፣ በጣም ተወጇዋለሽ ብዬ በጣም ተስፋ አደርጋለሁ። እሱም ይወድሻል ብዬ ተስፋ አደርጋለሁ። ግን ለእሱ አልነገርኩትም እስካሁን። ስጠውና ስልክ ግን ቴክስት ያድርግልኝ። እሺ መደወል ሳይሆን ቴክስት ያድርግልኝ። እናቴ ላከኝ ሰው ነኝ ምናምን ብሎ ቴክስት ያድርግልኝ። ግን እሱ ምን ያስፈራዋል መሰለሽ? ከአቅሙ በላይ የሆነችን ሴት መጥበስ አይፈልግም። እና አይ ቲንክ ይሄ ፌመስ መሆን ላያቀሽ ይችላል። እሱ አሁን እኔ ፌመስ አይደለሁም እኮ ናቲ። ምን ሆነ ነው ነሽ እንዴ? 400 ምናምን ሺህ ፎሎወር አለሽ እኮ 439 ሺህ። እርግጥ አሁን ድሮ አሁን እንዲህ ቢያይሽ ላያቀሽ ይችላል። ግን አሁን ድሮ ጆኒ ጁስን የሰራሁት እኔ ነኝ። ልቤን አስጨንቆት የሚለውን ዘፈን የዘፈንኩት እኔ ነኝ ብትይ ሊያቀሽ ይችላል። ግን እንዲህ አሁን ያለሽበትን ማንነት አያውቅም እንዲህ መሆንሽ። ስለዚህ እንዲህ በቃ ይሄ ፌመስነቱ ወደ መጨረሻ ላይ ቢመጥ ይሻላል። ፌመስ መሆንሽን የሚያውቀው መጨረሻ ልትጋቡ ስትል ምናምን ይሻላል እንጂ አሁን ቢያቅ እሱ የሚሻሸሽ ይመስለኛል። እና ከሱ በላይ ደግሞ ካፒታል እንዳለሽ ካወቀ ኦፍኮርስ ይሻሸሻል። አሁን አንቺ ጥሩ ነገር ላይ ያለሽ የራስሽ ካፒታል የለኝም፣ የራስሽ ቤት አለሽ ምናምን። ቤት ካፒታል ነው እንዴ? አንድ ኮንዶሚኒየም ካፒታል ነው። ተከራይተሽ እንደምትኖሪ ምናምን ብትነግሪው ጥሩ። እንጀራው እንደዛ ልበለው በቃ ተከራይተ ደብተራው ቴንኪዩ ልጅ አለው ወይ? በጣም የምፈልገው ደግሞ ልጅ ያለው ቢሆን እንዴት ደስ እንደሚለኝ በእናትና እንደራስሽ ልጅ ታሳድጊያለሽ። ኧረ አደግ ዘለን ምን አስኬደን? አዎ የ5 ዓመት ልጅ ነው ያለው። በጣም ጀንተል ያለ በጣም ደስ የሚል ቁመቱ ምናምን በቃ መልኩ በጣም አሪፍ ሰው ነው። በምን ምክንያት ነው የተፋታው? እሱ ደ ዋና ማወቅ አለብኝ። ሌላ ሀገር ሄደች ሚስቱ ልጁን ጥለው። ወይ አረ ዊ በእናትህ አገናኙ። ለትሳብ ኮፊ ምናምን እንጠጣለን። የምር አጣጥሻለሁ። ግን የቀበሌ ቤት ነው የሚኖረው። እኔ ምን ከሚኖርበት ለምን መንገድ ላይ የማይኖርም ምን ችግር አለው? ቤት ፍለጋ እኮ አይደለም። እኔ እኮ ኮምፓኒየን ፍለጋ ላይ ነኝ ያለሁት። አሁን እናት የምሬን እኮ ነው። እንዲህ ብላችሁ ነው ልክ የሆነ ነገር ሀፕን ሲያደርግ ከዛ ከቀበሌ ቤት መተኔ ቤት ገብተህ ደግሞ ታወራለህ። አሬ ለምን የቀበሌ ቤት ነው ተወልጄ ያደግኩት። አርፈዛች ልስም ቤት ውስጥ የተሰነጣጠቀ ግድግዳ ኮርኒስ በማዳበሪያ ወጥረ እየኖርክ እኔ ነኝ ሰው ያደረኩ። ለአንተም ለልጅህም በሆን እኔ ነኝ ሰው ያደረኩ። ደግሞ ልጠላ ትፈልጋለህ? ድህነትን መጀመሪያ አንዳንዴ ሲደብረው ምናምን ጠጥቶ ሲመጣ መጀመሪያ ድህነትን ብትረሳ ይሻላል። ጠጥተህ ትመጣለህ ጭራሽ። አራራራ በፍጹም አልልም። እኔ ቀበሌ ቤት ውስጥ ነው ተወልጄ ያደግኩትኝ። እንዴት ነው እንደዚህ የምለው? በጣም በእውነት ለአሁኑ ማንነቴ ፖዚቲቭ ነገር እንዲኖረኝ ውስጥ ያደረገኝ አስተዳደጌ ነው። እመቤት ቤቢ አብዛኛው ኢትዮጵያ ሕዝብ አሁን ምልሽ ማለት ነው ከ100% የኢትዮጵያ ሴቶች 90% ማለት ነው የድሃ ልጆች ናቸው። ቀበሌ ቤት ነው ያደጉት። ግን አቲቲዩዳቸው እንዳንቺ አይደለም። ከስንት አንድ እግዚአብሔር የመረቀው ሰው ነው ገንዘብ ማተር አያደርግም ብሎ ከሰው ጋር የሚሆነው እንዳለ ባይዘው የሀብታም ልጅ ከየት እንደተነሳሽ ምንም አይመስላትም።
እንዴ ልበልሽ፣ መጀመሪያ አፎርድ ከእሷ ጋር የምትገናኝበት ቦታ እስከተመቻቸ ነው እንጂ እኔ ጄኔራል ልጅ ጠብሻ ቃሉ ኢትዮጵያ ውስጥ ማባሽሽ በጣም ኢትዮጵያ ውስጥ ከፍተኛ እንዲሁም የሆነ ታሪኩን ብነግርሽ የሚያገናኝ አንድ ቀን ስለ ገንዘብ አውርታኝ አታውቅም። የእኔ ደግሞ እንዴ ልበልሽ በጣም በጣም መወዳት ኤክሴ ደግሞ ሚዚሻን ልጅ ናት። እናትየዋ ሚዚሻን ናት ምናምን በጣም አሪፍ ላይፍ ላይ ነበረች። እኔ በሰዓቱ 4,000 ብር ደሞዝተኛ ሆኜ እሷ በጣም ሀብታም ሆነ ለእኔ ራሱ ምግብ አፎርድ ማድረግ ሳልችል እሷ ምግብ ይዛልኝ ትመጣ ነበር። ምልልሽ ነው ገንዘብ ያለው ቤት ያደገች ሴት እንደዛ አትሆንም። አሁን እያስቸገሩ ያሉት እኮ በጣም ድሃዎቹ ናቸው። እና ኤክስፔክቴሽን ይሆናላ አይደለም ላይፋቸው ላይ እኔ ሰርቼ ይለወጣለሁ የሚል ነገር ሳይሆን ያለው ሳገባ እለወጣለሁ የሚል ነገር ያለ እነሱ ናቸው ያስቸገሩት እንጂ በጣም ጥሩ ሴቶች አሉ። ሌሎች ግን ምን ልልሽ ነው አሁን ኳሊቲ አይደለም ወደፊት ሀብታም ባል ድሮ አሁን ምኞት ሲባል ወደፊት ሀብታም ባል አግብቼ ምናምን ብለን ራሱ ከብዙነትም እኮ ማየት ሴት ላይ ስራ ገብቶ ነው ታውቃለህ እንጂ ካልኩሌቲቭ ሳይሆን አሁን ምን አለ መሰለሽ ኮምፒቲሽን ተጀመረ። ሀይሚ የራሷ ቤት አላት፣ የራሷ ነገር አላት፣ የራሷ እንትን አላት እና እኔ ብዙ ጊዜ እኔ ጋር በጣም ብዙ ሴቶች ገብተው ያውቃሉ ገስት ላይ። ከዛን ታሪካቸው ያሳዝነኛል እና ምን ላርግ፣ በምን ወይ ላግዝሽ፣ ምን ልርዳሽ ምናምን ስል ብዙ ሰው እንዲሁም ገንዘብ ይዋጣልሽ እንዲደረግ ገንዘብ አዋተን ሰፖርት እናርጋት ምናምን ይባላል ለሴቶቹ። ከዛን ግን ኢንቦክስ ላይ መጥተው እንደሚጠይቁኝ ታውቂያለሽ? እኔ ገንዘብ አልፈልግም። ምንድን ነው የምትፈልግ? ላይቭን እንድታስለምድልኝ ነው። በቃ ላይቭ መግባት ነው ፈልግ። በራሳቸው ገንዘብ ሊሰሙ ሆናላ ጊፍት ምናምን እንዲሰጥ ወይስ ሰው ለመታወቅ ምናምን ጊፍተር ምናምን ለመጥበስ ነው ብለህ አስበህ ነው? የትኛውም ወንድ ማለት ነው። እኔ ወንዶችን ጠይቀውኝ ያውቃሉ፣ አስቸግረውኝ ያውቃሉ። አንዱም ወንድ ላይቭ ላይ መጥቼ ልስራ ያለኝ የለም። በአንድ ቀን ከተዋጣለት የሚያገኘውን ብር ይዞ ይሄዳል ወንድ ልጅ። ሴቶች ግን እከሌ በዛ ሰራች፣ እኔ በዛ መስራት አለብኝ። እከሌ ጉቺ ቦርሳ ገዛች፣ እኔም ጉቺ መግዛት አለብኝ። እከሌ ማን ሄር ቀየረች። ለዛ ነው አብዛኛው ጊዜ 10,000 ብር ደሞዝተኛ እንደምንም ቆጥሮ ነው የ36,000 ብር የ30,000 ብር ሂማን ሄር የሚገዙት። ፉክክር ስላለ ጠቅሟት አይደለም እኮ። እርግጠኛ ነኝ ከገዛችሁ በሁለተኛው በሶስተኛው ቀን ያስጠላታል፣ መልሳ ለመሸጥ ታስባለች። ግን የአሁኑ ጊዜ ሴቶች ምንድነው ኮምፒቲሽን አለ በጣም። አንቺ ያን ቀሚስ አረግሽ፣ እኔ ይህን ቀሚስ ማድረግ አለብኝ። እሷ ላይ ይህን ያልሰራች እከሌ መኪና ገዛች፣